በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። የኃያሉ ልዑል እግዚአብሔር ቤተሰቦች፣ የቅድስት የድንግል ማርያም የአስራት ያደራዊ መስቀል ስር ልጆች እንደምን ሰነበታችሁ? በያላችሁበት የክርስቶስ ሰላምና ፍቅር ይብዛላችሁ። እነሆ ለቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረጋችሁን አትርሱ። ለቤት አዲስ የመጣችሁ እንኳን ደህና መጣችሁ፣ ነባሮች እንኳን ደህና ቆያችሁ እያልኩኝ እነሆ እግዚአብሔርን መፍራት የተሰኘው መጽሐፍ ካነበብኩት ይዤላችሁ ቀርቤያለሁ። ሳምንት እግዚአብሔርን መፍራት የተሰኘው መጽሐፍ ካነበብኩት ምዕራፍ 5 ክፍል 6 አቅርቤላችኋለሁ። እነሆ ዛሬ በክፍል 7 በምዕራፍ 6 መጥቻለሁ። እንድትከታተሉኝ በአክብሮት ጠይቃለሁ። እነሆ ለማስታወስ ያህል ሳምንት ካቆምኩበት ትንሽ ላንብብ። ችግር ሲገጥምህ እግዚአብሔርን ሳይሆን ራስህን ውቀስ። ከዛ በኋላ እግዚአብሔር ወደ መፍራት ትደርሳለህ። እግዚአብሔር ወደ መፍራት ለመድረስ ከፈለክ የእግዚአብሔር ስም በታላቅ አክብሮት ካልሆነ በስተቀር በከንቱ አትጥራ። ዘጸአት ምዕራፍ 20 ከቁጥር 7 የእግዚአብሔር ስም ቅዱስ ነውና ስሙንም በከንቱ አትጥራ። እግዚአብሔር ጋር ያለህን ቅርበት፣ ለእግዚአብሔር ያለህን አክብሮት የሚያስጥል አይሁን። በእያንዳንዱ ጸሎትህ ወቅት ስምህ ይቀደስ እንደምንል አትርሱ። የእግዚአብሔር ስም በአክብሮት በጠራን ቁጥር ፍርሃት በልባችን ውስጥ ስፍራው ይይዛል። እስካሁን እግዚአብሔርን ወደ መፍራት እንዴት መድረስ እንደምንችል ተናግሬያለሁ። እስቲ አሁን ደግሞ እግዚአብሔርን በመፍራትና እግዚአብሔርን በመውደድ መካከል ስላለው ግንኙነት እንመልከት ብዬ ነው ያቆምኩት። እነሆ ምዕራፍ 6 ፈሪሃ እግዚአብሔር ከፍቅሩ ይመጣል፣ አብሮት ይቀጥላል። ፈሪሃ እግዚአብሔር የእግዚአብሔር ፍቅር እምነት ሳያውቁና በሁለቱ መካከል ያለውን ግንኙነት ሳይረዱ ፈሪሃ እግዚአብሔር ወዲያ ብለው ፍቅሩን አጥብቀው ሊይዙ የሚሞክሩ ሰዎች ናቸው። ለእነዚህ ለእያንዳንዳቸው መናገር የምፈልገው ነገር አለ። እግዚአብሔር ፍቅር መኖር መልካም ነው፣ ግን ያንን ፍቅር ለማግኘት እግዚአብሔር በመፍራት መጀመር ይገባል። የመንገድ መጀመሪያ የእግዚአብሔር መፍራት ሲሆን መጨረሻው ደግሞ ፍቅሩ ነው። መንገዱን ከመጨረሻው መጀመሪያው አንችልም። ስለዚህ መጽሐፍ ቅዱስ የጥበብ መጀመሪያ እግዚአብሔርን መፍራት ነው። መጽሐፈ ምሳሌ ምዕራፍ 9 ከቁጥር 10፣ መዝሙረ ዳዊት መዝሙር 111 መዝሙር 101 ከቁጥር 10 ብሎ የሚገልጸው የተፈጥሮ ትምህርት መቅሰም ይኖርብናል። እግዚአብሔር በመፍራት ውስጥ ትእዛዙንም መፈጸምን እንማራለን። የእግዚአብሔር ፍቅር ግን የመንገድ መጨረሻና የመንፈሳዊ ተግባር ሁሉ ጫፍ ነው። በእነዚህ በሁለቱ ትእዛዛት ሕጉም ሁሉ ነቢያትንም ተሰቅለዋል። የማቴዎስ ወንጌል ምዕራፍ 22 ከቁጥር 40 እንደዚህ ደረጃ ላይ የሚደርስ ማንኛውም ሰው ሌላ ትእዛዝ አያስፈልገውም። ለሌሎች መልካም ድርጊቶች ሁሉ በዚህ ስር ይጠቃለላሉና። ብልህ ሰው መንገዱን ከመነሻው ይጀምራል። ይህም እግዚአብሔርን ከመፍራት ነው። ይህ ፍርሃት ደግሞ በአንዲት ወደ እግዚአብሔር ፍቅር ይመራዋል። እንዴት አንድ ሰው ኃጢአትን እስካላደረገ ወይም የኃጢአትን ምኞት በልቡ እስከሌለ ድረስ በውስጡ ፈሪሃ እግዚአብሔር አይኖርም። ስለዚህ ሰው እግዚአብሔርን ከመፍራት መጀመሪያ ይገባዋል። ኃጢአት የማድረግ ፍላጎት በውስጡ ቢኖርም እንኳን ንስሐ ገብቶ ከኃጢአቱ መራቅ አለበት። ብዙ ይፍጨረጨራል። ትእዛዛቱንም ለመፈጸም ራሱን እስከ ማስገደድ
ይደርሳል። ጸሎት ቃሉንን ማንበብና ማሰላሰል እንዲሁም ውዳሴን የመሳሰሉትን የጸጋ መንገዶች ይከተላል። ገና እግዚአብሔር ፍቅር ያልተላመደ ቢሆን እንኳን እኒህም ነገሮች ያደርጋቸዋል ለመታዘዝ ሲል ብቻ። ይህ ሰው ያለበት ደረጃ ስጋ በመንፈስ ላይ፣ መንፈስን በስጋ ላይ ይመኛል። እነዚህ እርስ በርሳቸው ይቃወማሉ። ገላትያ ምዕራፍ 5 ከቁጥር 17 ተብሎ የሚገለጸው ነው። የመንፈሳዊ መንገድ ጅማሬ ገና ከኃጢአት ነፃነት አልተቀዳጀም። ስለዚህ ራሱን ከኃጢአት ያርቃል። ይህ የሚያደርገውም የእግዚአብሔር መንፈስ እንዳያዝንና እንዳያስቆጣ የቁጣውንም ተካፋይ እንዳይሆን ነው። ሁኔታዎች ግን እንደነበሩ አይቀጥሉም። ትእዛዛቱን በፈጸመ ቁጥር በእነርሱ መደሰትንና መወደድን ይጀምራል። ምስክሮችህንም ድንቆች ናቸው መዝሙር 119 ከቁጥር 129 ብሎ ያምንና ብዙ ሽልማትን እንዳገኘ ሰው ሐሴትን ያደርጋል። መልካምንም ማድረግ ይወዳል፣ ቀምሶም ይወዳቸዋል። ንጽህናም ቅድስናና መንፈሳዊነትን የመራው ትእዛዝ ያፈቅራል። እግዚአብሔርን በመፍራት ሳንኖር ፍቅሩንም ልናገኝ እንችላለን ብለን ማሰብ ፍጹም ስህተት ነው። ፈሪሃ እግዚአብሔር ብቻ ነው ልብን አንጽቶ የመንፈስ ቅዱስ መኖሪያ እንድንሆን ሊያበቃን የሚችል። መንፈስ ቅዱስ ደግሞ በልባችን የእግዚአብሔርን ፍቅር ያሰፍናል። በዚህ መንገድ ነው እንግዲህ ሰው ከፈሪሃ እግዚአብሔር ወደ ፍቅር መሸጋገር የሚችለው። ይህ ሽግግር ግን በአንዴ የሚሆን አይደለም። ከብዙ ትግልና የጸጋ ተግባር በኋላ የሚደረስበት ሊሆን ይችላል። እንዲህንም ባለ ትግልና ጥረት ውስጥ ነው ስራ ቁርጠኝነቱንና ልፋቱን ለእግዚአብሔር የሚያረጋግጠው። እግዚአብሔር ውሳኔውን ሲያይ ፍቅሩንም በልቡ ከማፍሰስም አልፎ ኃጢአትንም በውስጡ ከፈጠረው ግጭት ያነጻጽረዋል። ከወደቀ ፍርሃትንም ያበረታተዋል። ምንም እንኳን ይህ መንገድ ግልጽ ቢሆንም አንዳንዶች ቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ 4 ከቁጥር 15 ላይ ፍጹም ፍቅር ፍርሃትንም አውጥቶ ይጥላል እንጂ በፍቅር ፍርሃት የለም ብሎ የገለጸውን በተሳሳተ መልኩ ይተረጉሙታል። ይህ ክፍል እንመርምርንና ስለ የትኛው ፍርሃት እንደሚገልጽ ፈሪሃ እግዚአብሔር የመንገድ መጀመሪያ ከሆነ ጋርም ይጋጭ እንደሆነ ቅዱስ ዮሐንስ በዚህ ክፍል ፍርሃት ሲገልጸው የፈለገውን በፍርድ ቀን የሚኖረው ከፍተኛ ሽብር ሊሆን ይችላል። ወዲያውኑም ቀጥሎ ፍርሃት ቅጣትን አለውና ማለቱ ለዚህ ማስረጃ ሊሆን ይችላል። ቅዱስ ጳውሎስም በሕያው በእግዚአብሔር እጅ መውደቅን የማያስፈራው ነው ዕብራውያን ምዕራፍ 10 ከቁጥር 31 ይላል። ወደዚህም ፍርሃትን አውጥቶ ወደሚጥል ፍጹም ፍቅር ማን ደረሰ? ፍጹም ፍቅርንም ምንድነው ብለን እንጠይቅ። ሰው እግዚአብሔርን እወዳለሁ እያለ ከፍቅሩ በጣም ሊርቅ ይችላል። ለፍቅሩ እውነተኛው የዮሐንስ ምዕራፍ 15 ከቁጥር 10 እንዲሁም ትእዛዙን በእርሱ ዘንድ ያለችው የሚጠብቃት የሚወደኝ እርሱ ነው የዮሐንስ ወንጌል ምዕራፍ 14 ከቁጥር 1 ብሎ ይናገራል። በዚህ መሰረት እግዚአብሔርን እወዳለሁ እያለ ትእዛዙንም መተላለፍ የሚችል
የሚቻል አይደለም። ቅዱስ ዮሐንስ በተጨማሪ ትእዛዛቱም ልንጠብቅ የእግዚአብሔርን ፍቅር ይህ ነውና ብሎ ይጽፋል። ቃሉ ግን የሚጠብቅ ሁሉ በእርሱ የእግዚአብሔርን ፍቅር በእውነትም ተፈጽሟልና አንደኛ ዮሐንስ ምዕራፍ 2 ከቁጥር 4 እስከ 5። ስለዚህ ከሁሉም አስቀድመን ትእዛዛቱን መጠበቅ የሚገፋፋንን ፈሪሃ እግዚአብሔር ሊይዝ ይገባል። በኃጢአት እየኖርንና የእግዚአብሔርን መንፈስ እያሳዘንን ኤፌሶን ምዕራፍ 4 ከቁጥር 30 ራሳችሁንም በማታለል የእግዚአብሔርን ፍቅር አወርስሃለሁ ልንል አንችልም። ኃጢአትን የሚያደርግ ማንኛውም ሰው የፍቅርንም ሆነ የፍርሃት ደረጃ ላይ አልደረሰም። ገና መንፈሳዊ ጉዞ አልጀመረም። እግዚአብሔርን ባለመታዘዝ እስካልኖረ ድረስ አይወደውም፣ አይፈራውምም። ከብርሃን ርቆ ገና በጨለማ ነው ያለው። ቅዱስ ዮሐንስ በግልጽ እንዳስቀመጠው ከእርሱ ጋር ህብረት አለን ስንል በጨለማም ብንመላለስ እንሻዋለን፣ እውነትንም አናደርግም። አንደኛ ዮሐንስ ምዕራፍ 1 ከቁጥር 6። በጨለማ መመላለስ ደግሞ ፍርሃትን እንዳለበት እርግጥ ነው። እንግዲህ እግዚአብሔርን መውደድ ትእዛዛቱንም መፈጸም ከሆነ ፍርሃትን አውጥቶ የሚጥል ፍጹም ፍቅር ምንድን ነው? ወደ ፍጹም ፍቅር የሚደርስ ሰው ልቡ ሁሌም በእግዚአብሔር ፍቅር የተያዘ ነው። የኔ ፍቅር ማንኛውም የኃጢአትን ፍላጎት ያጠፋዋል ወይም ኃጢአት ሊያደርግ አይችልም። አንደኛ ዮሐንስ ምዕራፍ 3 ከቁጥር 9። በመልካም ጎኑ የእግዚአብሔርን ፍቅር ሙሉ ሕይወቱን፣ ልቡንም፣ ሐሳቡንና ጊዜውንም ሲቆጣጠር እናየዋለን። እግዚአብሔርን በፍጹም ልቡ፣ በፍጹም ሐሳቡ፣ በፍጹም ነፍሱና በፍጹም ኃይሉ ይወደዋል። ዘዳግም ምዕራፍ 6 ከቁጥር 5። የማቴዎስ ወንጌል ምዕራፍ 22 ከቁጥር 37። በቀንና በሌሊት ስለ እግዚአብሔር ያሰላስላል። ይህ የፍጹም ፍቅር አንድነት ከፍታ ነው። ወደ እግዚአብሔር የደረሰ ሰው ፍርሃትን በውስጡ የለም። ማንም ሰው ልጆቼ ሆይ እኔ እግዚአብሔርንም እፈራለሁ ብሎ ለተከታዮቹ የተናገረው የቅዱስ አንቶኒን ንግግር መድገም የለበትም። ተከታዮቹ የተናገረውን ከባድ ንግግር ነው ባሉት ጊዜ የመለሰላቸው ይህን ያልኩት ስለምወደው ነው፣ ፍቅር ፍርሃትን አውጥቶ ይጥላል ብሎ ነበረ። እዚህ ጋር ማንኛችንም ነን ይህንን ቅዱስ አንቶኒ የደረሰበትን የእግዚአብሔር ፍቅር ደረጃ ላይ የደረስነው ብለን መጠየቅ አለብን። እነዚያ ታላላቅ ቅዱሳን ከእግዚአብሔር ጋር ከፍ ያለና የጠበቀ ግንኙነት መስርተዋል። ልባቸው ከሌላ ነገር ሁሉ በማጽዳታቸው በልባቸው የሚቀረው እግዚአብሔር ብቻ ነው። ቅዱሳን የደረሱበት ከፍተኛ ደረጃ እንድናገኝ በሐሰት እንናገራለን። እነርሱ የደረሱበት ላይ ሳንደርስ ንግግራቸው ብቻ እንደጋግማለን። የእግዚአብሔር ፍቅር የሥጋ ምኞትንና የልብን ቁሳዊነት አውጥቶ ከልባችን የጣለበት ደረጃ ላይ ደርሰናል። ከክርስቶስ ፍቅር ጋር ስናስተያየው ሌሎችም ተወዳዳሪ ፍቅሮችን ሁሉ ቆሻሻ ቆጥረን ከልባችን አውጥተናልና ቅዱስ አውግስጢኖስ ሲናገር በምድር ምንም እንደማልፈልግ ምንም እንደማልፈራ ሲሰማኝ የምድር አፈር ላይ ተቀመጥኩ። በልባችንም እስካሁኑ የዓለም ፍቅር ምኞት ከኖረ
ፍርሃትን አውጥቶ የሚጥለው ፍጹም የእግዚአብሔር ፍቅርና ገና አልተለማመድነውም። እንዲህንም ሆኖ ቅዱስ አቶኒ ስለ ፈሪሃ እግዚአብሔር ይናገራል። እንዲህም ይላል፣ ብርሃን ወደ ጨለማ ቦታ ሲገባ እንደሚያበራው ፈሪሃ እግዚአብሔርን ወስደው ልብ ሲገባ አለማወቅን አስወግዶ ጥበብን ያስተምራል። የትም ስትሄድ ፈሪሃ እግዚአብሔር በዓይናችሁ ፊት ይሁን። ምንም ስታደርጉ ከመንፈሳዊ መጽሐፍቶች ማረጋገጫ አግኙ። ቅዱስ አቶኒ ተከታዮቹን እግዚአብሔርን መፍራት ያስተማራቸው እንዲህም ነበር። እንግዲህ ፍርሃትን አስወጥቶ ወደሚጥለው ፍጹም ፍቅር ደርሰናልና አትበሉ። ይልቅንስ አምላኬ ሆይ ልወድህ እፈልጋለሁ፣ ግን ወደዚህ ፍጹም ፍቅር ገና አልደረስኩም። እባክህ አንተው ስጠኝ። እኔ በፍርሃት እመላለሳለሁ፣ አንተም እባክህ ፍቅርህን ስጠኝ ብንል የተሻለ ይሆናል። ጌታችን ሲናገር በጥቂት ታምናሃልና በብዙ ሾምሃለሁ። የማቴዎስ ወንጌል ምዕራፍ 25 ከቁጥር 21 ይላል። በጥቂት ታማኝ መሆን ማለት ፈሪሃ እግዚአብሔር ነው። ብዙ በሆነው ፍቅሩ ላይ እንደሾመንም እንድንጸልይ እግዚአብሔር በመፍራት ብንኖርና ትእዛዛቱንም ባንተላለፍ ፍቅሩንም ያስተምረናል። በመንፈስ ቅዱስ በኩልም በልባችን ያርፋል። ፈሪሃ እግዚአብሔር ቢሆንም ያለ እናንተ መገኘት አይችልም። ያለ እኔ ምንም ልታደርጉ አትችሉም። የዮሐንስ ወንጌል ምዕራፍ 15 ከቁጥር 5 ያልከው አንተ አይደለህምን? ለእነርሱ ምንም ልናደርግ አንችልም። ስለዚህ እንዲህ ብለን እንጸልይ። ጌታ ሆይ መንገዱን ካንተ ጋራ እንድጀምር እርዳኝ። ያንተንም መሪነት እንዳገኝ እርዳኝ። ያኔ በመታዘዝ እኖራለሁ። በመታዘዝ አንተን በመፍራት ታማኝ ሆናለሁ። አንተ ደግሞ ነፃ ስጦታ የሆነውን ፍቅርህን ትሰጠኛለህ። ፈሪሃ እግዚአብሔርን ፍቅርን የሚመሰርትበትን ጠንካራ መሰረት ነው። ከመውደቅ የሚጠብቅህ ይህ ፈሪሃ እግዚአብሔር ነው። ጌታ ለኤፌሶን ቤተክርስቲያን መልእክት ሲናገር ዳሩ ግን የምነቅፍባችሁ ነገር አለኝ፣ የቀድሞው ፍቅራችሁ ትታችኋልና ይላል። ራእይ ምዕራፍ 2 ከቁጥር 4። ሐዋርያው ጳውሎስ ስለ ገላትያ ሰዎች ሲናገር በመንፈስ ጀምሬው በስጋ እንደጨረሱ ይገልጻል። ገላትያ ምዕራፍ 3 ከቁጥር 3። ለምንድን ነው በስጋ ሊቀጥሉ የቻሉት? ፈሪሃ እግዚአብሔር ስለዚህ ከመውደቅ የሚጠብቅ ጠንካራ አለት ነው። ስለዚህ ነው የኤፌሶን መልእክት የቀደመው ፍቅሩ ሲተው ጌታ በፈሪሃ እግዚአብሔር ያስተማረው እንዲህ ሲል ነው፣ አለዚያ እመጣባችኋለሁ፣ ንስሐ ባትገቡ መቅረዝህንም ከስፍራው እወስደዋለሁ። ራእይ ምዕራፍ 2 ከቁጥር 5። ፍቅርን ዋነኛው ነገር ነው። በኃጢአት ሊጠፋ በፈሪሃ እግዚአብሔርን ደግሞ ሊገኝ ይችላል። ስለዚህ መከላከያም መድኃኒትም ነው። መከላከያነቱ ኃጢአትን ከመፈጸም ይከላከልልናልና የኃጢአት ፍላጎትም ከፈሪሃ እግዚአብሔር ከበለጠ እንወድቃለን፣ ከእግዚአብሔር ፍቅርንም እንርቃለን። እግዚአብሔር ግን ዳግመኛ መጥቶ ከወደቅንበት በንስሐ ያነሳናል። ይኸውንም ፈሪሃ እግዚአብሔር ጋር ታርቀን ወደ ፍቅሩ ለመመለስ እንሞክራለን። አሁን አንድ አስፈላጊ ጥያቄ ይቀረናል። የእግዚአብሔር ፍቅር ካገኘህ ከፈሪሃ እግዚአብሔር ጋር ያለንን ግንኙነት ጨርሶ ይቋረጣል? አይቋረጥም። ግን እንዴት? እነሆ ክፍል 6
ምዕራፍ 6 ክፍል 7 በዚህ ላይ ይበቃናል። ሳምንት ምዕራፍ 7 እንቀጥላለን። ጊዜያችሁንና ሰዓታችሁን መስዋዕት አድርጋችሁ ስለተከታተላችሁኝ በኃያሉ በልዑል እግዚአብሔር ስም ከልብ አመሰግናለሁ። የረዳኝን እግዚአብሔር አመሰግነዋለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር አሜን። ይቆየን። አበራልኝ ዛሬ ማየት ቻልኩኝ፣ ዓይኔንም ፈወስከኝ ዛሬ ማየት ቻልኩኝ። አንተን እንዳላይ ቁመት ያጠረብኝ ከፊት እየሮጥኩኝ ከዛፍ ላይ ወጣሁኝ። ጌታ ሆይ ጠራኸኝ፣ ዘኪዮስ ያልከኝ በቤቴ እንድትገባ ፈቃድ ሆነልኝ። በቤቴ እንድትገባ ፈቃድ ሆነልኝ። ሐሴትም ሆነልኝ በጣም ደስ አለኝ፣ አንተን በእንግድነት በቤት ተቀበልኩኝ። ኃጢአቴን ሁሉ በአንተ ፊት ጥያለሁ፣ ሀብቴን ከፍል ዘንድ እንዲገባ አውቃለሁ። ሀብቴን ሰጥ ዘንድ እንዲገባ አውቃለሁ። የክፋትን ገንዘብ መሰብሰቤን ትቼ አንተን ልከተል ሁሉን ረስቼ ኑሮዬንም ባርከው የሕይወት ዘመኔን መርጫለሁ አንተን በቤት መኖሬን መርጫለሁ አንተን በቤት ማደጌን በኢያሪኮ መንደር ጌታ አንተ ስታልፍ ግፊያ ሆኖ ሳለ ስደነቃቀፍ የዳዊት ልጅ ማረኝ ብዬ ተማጸንኩኝ። ዓይኔን አበራልኝ ዛሬ ማየት ቻልኩኝ። ዓይኔንም ፈወስከኝ ዛሬ ማየት ቻልኩኝ።